እንዴት ናችሁ የአፊኒ አካዳሚ ቤተሰቦች? ዛሬ እንግዲህ በአዲስ ርዕስ መጥተናል። የስምንተኛ የሶሻል ስቴዲ ሪቪዥን ለመስራት ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮዎችን እስከ መጨረሻ እንድትከታተሉ እጋብዛችኋለሁ። ቀጥታ ወደ ትምህርት እንሄዳለን። ኢንስትራክሽን ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢትስ ሮንግ ይላል። በመጀመሪያው ተማሪዎች ጥያቄውን ከመስራት በፊት ኢንስትራክሽን ማንበብ ግዴታ እንደሆነ ነውና ምን ይላል? እውነት ከሆነ መመሪያው ትክክል ከሆነ እውነት፣ ስህተት ከሆነ ደግሞ ሐሰት ብሎ ይጻፍ ይላል። የመጀመሪያው ወደ ጥያቄ እንገባለን። ዘ ኢስት አፍሪካን ሪፍት ቫሊ ኢዝ ዘ ላርጀስት ቫሊ ኢን ዘ ወርልድ ይላል። ኢስት አፍሪካን ሪፍት ቫሊ የምስራቅ አፍሪካ ስምጥ ሸለቆ በዓለም ላይ ትልቁ ሸለቆ ነው ይላል። ይሄ እውነት ነው። this is true because the East African Rift Valley system is generally considered the largest rift valley in the world spanning thousands of kilometers. so የምስራቅ አፍሪካ ስምጥ ሸለቆ የምንለው በሺዎች የሚቆጠሩ ኪሎ ሜትሮችን የሚሸፍን በመሆኑ በአጠቃላይ በዓለም ላይ ትልቅ የስምጥ ሸለቆ ተደርጎ ይወሰዳል። ስለዚህ ይሄ የመጀመሪያው እውነት ነው ወይም ትሩ ነው። ወደ ሁለተኛው ስንሄድ the highlands of Ethiopia receives renewable winter rain. this question is absolutely false. የኢትዮጵያ ደጋማ ቦታዎች አስተማማኝ የክረምት ዝናብ ያገኛሉ። በክረምት ሳይሆን የኢትዮጵያ ደጋማ አካባቢ ዝናብ የሚያገኙት በዋናነት በበጋ ወራት ነው ወይም ከሰኔ እስከ መስከረም ድረስ ሲሆን ይህ ወቅት ዋነኛ የዝናብ ወቅት ተብሎ ይጠራል። so this question is false because the Ethiopian highlands primarily receives rain during the summer months June to September, which is often referred to as rainy season. Winter months typically dry. so absolutely false. ወደ ሶስተኛው ስንሄድ land absorbs and loses heat more quickly than water. መሬት ከውሃ በበለጠ ፍጥነት ሙቀትን ይቀበላል እንዲሁም ቶሎ ምን ያደርጋል? ሉዝ ያደርጋል። so ይሄ absolutely true ነው. because land or especially soil and rock has a lower specific heat capacity than water. This means if it heats up and cools down faster than water when exposed to the same amount of solar radiation. A concept that influences coastal climate. so መሬት ከውሃ በበለጠ ፍጥነት ሙቀትን ይቀበላል እንዲሁም ቶሎ ይለቃል እና መሬት በተለይ አፈርና ድንጋይ ስናይ ከውሃ ይልቅ ዝቅተኛ የተለየ የሙቀት አቅም or specific heat capacity ስላለው ቶሎ ይለቃል። ቶሎ ደግሞ የመቀበል እንትን አለው በፍጥነት ማለት ነው። ይህ ማለት በአንድ መጠን ለፀሐይ ጨረር ሲጋለጥ ከውሃ በበለጠ ፍጥነት ይሞቃል ማለት ነው ወይም ቶሎ ይቀዘቅዛል። so ወደ አራተኛ ስንሄድ cold oceanic currents make coastal land drier and cooler. ይሄ ቀዝቃዛ የውቅያኖስ ሞገዶች የባህር ዳርቻ መሬቶችን ደረቅና ቀዝቃዛ ያደርጋሉ። the answer is true because cold ocean currents cool their air above them. This cool air has reduced capacity to hold moisture. When these airs move over coastal land, it often leads to low evaporation rate and atmospheric stability. so ወደ ሌላ ስንሄድ fold mountains are formed from metamorphic rock ይላል። the answer is false. ይሄ ፎልድ ማውንተን ብለን የምንጠራው ወይም የተጣጠፈ ተራራዎች ወይም ፎልድ ማውንተን ብለን የምንጠራው የሚፈጠረው ከተለወጡ አለቶች ወይም ሜታሞርፊክ ሮክ እንደምናውቀው ቼንጂንግ ሮክ ነው። ይሄ በሜታሞርፊክ ሮክ ነው ይላል። አንሰሩ ፎልስ ነው because fold mountain are primarily formed by tectonic plate collide causing a sedimentary rock layer to be compressed and backer into fold. ይሄ ፎልድ ማውንተን የሚፈጠረው በሰዲመንተሪ እንጂ በሜታሞርፊክ ስላልሆነ ነው ሐሰት የሆነው እና ይሄ ሐሰት ነው። ከዚህ በመቀጠል ማቺንግ ነው የምንሄደው። አዛይመድ እናያለን። አንደኛ ጥያቄ a sand hill that has a crescent moon shape. ጨረቃ ቅርጽ ያለው የአሸዋ ክምር ምን ይባላል ነው? ቢ ማነው? ባርቻን ነው። ባርቻን is a specific type of sand dune characterized by its crescent shape using horn pointing downwind. ስለዚህ ባርቻን የሚለው ጨረቃ ቅርጽ ያለ የአሸዋ ክምር ስለሆነ መልሱ ምንድነው? አንደኛ ሳንድ ሂል ዛት ሃዝ ኤ ክሬሰንት ሙን ሼፕ የሚለው ጥያቄ ባርቻን ቢ ነው መልሱ ማለት ነው። ወደ ሁለተኛ ስንሄድ ፒሊስ ኦፍ ሉስ ሮክ ፍራግመንትስ። ወደ ሁለተኛው ስንሄድ ፒሊስ ኦፍ ሉስ ሮክ ፍራግመንትስ ይሄ የላላ ወይም የጠጠር ድንጋይ ቁርጥራጮች ክምር ምን ይባላል? መልሱ ሲ ነው። ስኪሩ ኦር ታኑድስ ይባላል። ስኪሩ የምንለው ስኪሩስ አር accumulation of loose broken rock fragments that collect at the base of cliff or steep slope often due to physical weathering. ስኪሩ ይሄ ታለስ ብለን የምንጠራው
በገደሎች ወይም በቁልቁለት ስር የሚከማቹ የላላ ወይም የጠጠር የተሰባበሩ የድንጋዮች ቁርጥራጭ ክምችት ሲሆን በአብዛኛው በአካባቢ የአየር ንብረት መበላሸት ዌዘሪንግ ምክንያት ነው የሚፈጠረው እና ስኪሉ ብለን የምንጠራው ፒሊስ ኦፍ ሎዝ ኦፍ ሮክ ፍሬግመንትስ እና ሲ ነው የሁለተኛው መልስ። ወደ ሶስተኛው ስንሄድ ማግማ which has reached the earth's surface የምድር ገጽ የደረሰ የቀለጠ አለት ምንድነው የሚባለው? ላቫ ብለን እንጠራለን። ማግማ which has reached the earth's surface ላቫ ብለን እንጠራለን። መልሱ ዲ ነው። ላቫ means it is the term used for molten rocks or magma once it erupts from a volcano and falls into the earth's surface። ስለዚህ ይሄ ወደ ምድር የመጣ የቀለጠ አለት ምንድነው የሚባለው? ላቫ ብለን እንጠራለን። ስለዚህ መልሱ ዲ ነው ማለት ነው። ወደ አራተኛ ስንሄድ ዲፕሬሽን ቢትዊን ቱ ፓራሌል ፎልትስ። ይሄ ቀላል ነው። በሁለት ትይዩ ስብራቶች ወይም በሁለት ትይዩ ፓራሌል የሆኑ ፎልቶች መካከል ያለ ዝቅተኛ ቦታ ምን ይባላል ነው። መልሱ ኤ ሪፍት ቫሊ ነው። because a rift valley or graben is a liner shaped lowland formed by the relative subsidence of a block of land between two parallel faults። ስለዚህ ይሄ ስንት ሸለቆ ነው? በሁለት ትይዩ የሆነ ፎልት የሆነ መካከል ያለው የመሬት ክፍል ምን ይባላል? ሪፍት ቫሊ ብለን ስለምንጠራው ይሄ ሪፍት ቫሊ ነው። አምስተኛው elongated cracks on the slope of volcano። ይሄ ማነው? በእሳት ገሞራ ቁልቁለቶች ላይ ያሉ የተዘረጉ ስንጥቆች ምን ይባላሉ? elongated cracks on the slope of volcano። ይሄ ምንድነው የሚባለው? ኢ ፊሸር ነው። ፊሸር ጂኦግራፊ is along narrow cracks or opening on volcano. It often refers to a crack from which lava erupts or fissure vent። ስለዚህ ፊሸር ምንድነው? በእሳት ገሞራ ላይ ያሉ የተዘረጉ ስንጥቆች ምንድነው የሚባለው? ፊሸር ተብሎ ይጠራሉ ማለት ነው። ከዛ በመቀጠል ወደ ምርጫው እንሄዳለን። choose the best answer from the given alternative ይላል። አንደኛው ጥያቄ ምርጫ which of the following is the effect of earthquake ከሚከተሉት ውስጥ የመሬት መንቀጥቀጥ ውጤት የሆነው የቱ ነው ይላል። ኤ the rise or fall of the sea floor፣ ቢ diversification of plant species፣ ሲ shortening day and night፣ ዲ surplus food production ይላል። የመጀመሪያው የኤርዝኪውክ ውጤት የሆነው ኤ ነው። ኤ ላይ ያለ the rise or fall of the sea floor ነው። because earthquakes are caused by sudden movements along faults. Major fault events particularly under the sea or submarine earthquakes can result in the vertical displacements of the sea floor, which in turn can cause changes in the sea level. So the answer is A። ኢፌክት የሆነው ኤ ነው። ሁለተኛው which fold mountain is found in the South Africa? በደቡብ አፍሪካ የሚገኘው ፎልድ ማውንቴን ወይም ፎልድ ተራራ የሆነው የትኛው ነው? ኤ ሂማላያስ፣ ቢ አትላስ፣ ሲ አልፕስ፣ ዲ ከፕ ሬንጅ። መልሱ ከፕ ሬንጅ ነው። ከፕ ሬንጅ the Cape fold belt are Cape range is a fold mountain range located in the South Africa and south part of South Africa. The other are located in Asia like Himalayas, North Africa Atlas, and Europe Alpes. So the fold mountain which found in South Africa is called Cape range። ካፕ ሬንጅ ነው መልሱ። ዲ ላይ ያለ ካፕ ሬንጅ ነው። በደቡብ አፍሪካ የሚገኘው ፎልድ ማውንቴኑ ማነው? ካፕ ሬንጅ ነው። ሂማላያስ ደግሞ የት ይገኛል? ኤዥያ አካባቢ የሚገኝ ነው። አትላስ ደግሞ ኖርዝ አፍሪካ፣ አልፒስ ደግሞ በአውሮፓ ስለሚገኝ መልሱ ማነው? ካፕ ሬንጅ ነው። ሌላኛው the bending of the land surface due to internal forces is called dash። በውስጣዊ ኃይሎች ምክንያት የመሬት ገጽ ፎልድ መታጠፉ መታጠፍ ብለን የምንጠራው የትኛው ነው? በውስጥ ኃይሎች ምክንያት ማለት ነው። አንደኛው ፎልቲንግ፣ ኤ ፎልቲንግ፣ ቢ ፎልዲንግ፣ ሲ ቮልካኒዝም፣ ዲ አርዝኪውክ። the answer is ቢ ፎልዲንግ ነው። ፎልዲንግ ምክንያቱም folding is a process by which rock layer bend and deform under compression internal forces, creating a structure like anticlinal or upfold and cyclines or downward. So the answer is B ነው መልሱ ማለት folding ነው። ምክንያቱም በውስጣዊ ኃይሎች በውስጣዊ ግፊቶች ምክንያት ፎልድ የሚፈጠር ወይም የሚታጠፍ የሚሆን የትኛው ነው ይላል። ፎልዲንግ ነው። the bending of land surface due to internal forces በውስጣዊ ኃይል ምክንያት የሚፈጠር ፎልዲንግ ነው። ሌላኛው which of the following is an internal forces that changes the earth surface? ከሚከተሉት ውስጥ የምድርን ገጽ የሚቀይር ውስጣዊ ኃይል የትኛው ነው? ኢንተርናሊ ማየት ያለባቸው ኢንተርናል ፎርስ ይላል። የመጀመሪያው ኤ ዌዘሪንግ ይላል። ኢትስ ኖት ኢንተርናሊ።
ቢ ኤርዝ ኪውክ ይላል። እሺ ኢንተርናሊ ነው። ሲ ኢሮዥን ኢንተርናል አይደለም፣ ደኑዴሽን ኢንተርናል አይደለም። ሶ ውስጣዊ የሆነ ኢንተርናል ፎርስ የሆነ ቼንጅስ ኤር ሰርፌስ ኤር ሰርፌሳችን የሚቀይር ማነው? ኤርዝ ኪውክ ነው። ኤርዝ ኪውክስ አር ዳይሬክት ማኒፌስቴሽን ኦፍ ኢንተርናል ኦር ኢንዶጂኒክ ፎርስስ especially the sudden release of histories built up within the earth's crust. Weathering, erosion and denudation are external or exogenic processes that were wear away the surface. So the answer is B, earthquake. The another question is the emission of molten rock to earth's surface caused by dash ይላል። የቀለጠ አለት ወደ ምድር ገጽ መውጣት የሚከሰተው በምን ምክንያት ነው ይላል። The emission of molten rock to the earth's surface is caused by ይላል። A ፎልቲንግ በፎልቲንግ ነው። B በፎልዲንግ ይላል። C ላንድስላይድ ይላል። D ቮልካኒዝም ይላል። So this question the answer is D volcanism now, because volcanism is the phenomenon of magma rising the earth's surface and erupting as lava, gases and rock fragments. So the answer is volcanism. So ወደ ሌላኛው ጥያቄ ስንሄድ a very large mass of magma which accumulates in the crust is known as dash. A batholith, B localith, D dike, C ይላል። The answer is A batholith ነው። Batholith means the largest type of intrusive igneous rock body formed when a very large mass of magma cooled and solidified deep within the earth's crust. So the answer is A batholith ነው። ሌላኛው ጥያቄ which type of forces form rift valley? ስምጥ ሸለቆን የሚፈጥረው የትኛው የኃይል አይነት ነው ይላል። ስምጥ ሸለቆን ሪፍት ቫሊ እንዲፈጠር የሚያደርግ የትኛው አካል ነው? የትኛው ኃይል ነው ይላል። the first one is ፎልዲንግ erosion volcanism ይላል። መልስ ማን ነው? ፎልቲንግ ነው። ሪፍት ቫሊ እንዲፈጠር የሚያደርግ ፎልቲንግ ነው። because rift valley are formed by faulting ይላል። especially normal faulting caused by tensional forces or pulling apart in the earth's crust leading to the central block drop down. So the answer is B. Another question, the point at which an earthquake originates is known as dash ይላል። የመሬት መንቀጥቀጥ የሚከሰትባት ወይም የሚነሳባት ነጥብ ወይም ፖይንቷ ምን ተብላ ትጠራለች? ኤ ኤፒሴንትራል፣ ቢ ቬንታ፣ ሲ ፊሸር፣ ዲ ፎከስ ይላል። የመሬት መንቀጥቀጥ ሲነሳ ያቺ የመጀመሪያ ፖይንቷ ምን ተብላ ትጠራለች? ፎከስ ዲ ነው ማለት ነው። ኤክስፕላኔሽን the focus or epicenter is the exact point within the earth's crust where rupture occurs and earthquake originates. The epicenter is a point the surface directly above the focus. So the answer is focus. ሌላኛው ጥያቄ by volume the major gas of the atmosphere is known as dash ይላል። በመጠን ወይም በቮሉም የትኛው ጋዝ ነው ማጆር ጋዝ ብለን በአቶሞስፌሪክ በቮሉም የትኛው ጋዝ ነው ትልቁን ይላል ብለን የምንጠራው? አንደኛው ኦክሲጅን፣ ናይትሮጅን፣ ኦርጋን እና ሂሊየም ይላል። መልሱ ቢ ናይትሮጅን ነው። ናይትሮጅን is the most abundant gas in the earth's atmosphere making up about 78% of the volume, total volume. ኦክሲጅን ሲናየው ሰከንድ ነው 21% ይዛል። ሶ ናይትሮጅን በ78% ስለሚይዝ ሞስት አባንደንት ኦር ማጆር ጋዝ እና አትሞስፌር ብለን የምንጠራው ማን ነው? ናይትሮጅንን ነው። ከዚህ በመቀጠል እናየው the largest rift valley in the world extends from dash to dash። ይሄ ቀላል ነው አውርተናል። ለመጀመሪያው ጥያቄ ጋር የሚመሳሰል ነው ከትሩ ፎርስ ጋር እና በዓለም ላይ ትልቁ ስምጥ ሸለቆ የሚዘረጋው ከዳሽ እስከ ዳሽ ነው ይላል። ኤ ከሶሪያ እስከ ሞዛምቢክ፣ ቢ ከእስራኤል እስከ አንጎላ፣ ሲ ከጆርዳን እስከ ታንዛኒያ፣ ዲ ከባህሬን እስከ ዛምቢያ ይላል። ሶ ይሄ ላርጀስት ሪፍት ቫሊ የምንለው ከየት እስከ የት ነው ካለን ከሶሪያ እስከ ሞዛምቢክ ነው። ከሶሪያ እስከ ሞዛምቢክ ይሄዳል። አንሰር ኢዝ ኤ ነው። because the East African Rift Valley is generally considered to begin in the northern Somalia and extend south through the Eastern Africa to Mozambique ስለሚሄድ መልሱ ማነው? ሶሪያ ነው ማለት ነው። እሺ ከዚህ በመቀጠል fill in the blank ይላል። ዳሽ ሙላውን እንሞላለን። instruction fill in each of the blank spaces using appropriate words. An upward and convex fold is called anticline while downward fold is called cycline. ሁለተኛ ወደ ላይ የሚታጠፍ ኮንቬክስ የሆነ ፎልዲንግ ምን ይባላል? አንቲክላይን ይባላል። ወደ ታች ከሆነ ሳይክላይን ተብሎ ስለሚጠራ አንቲክላይን እና ሳይክላይንን እዚህ ጋር ትለያላችሁ። ወደ ላይ ሲሆን ምንድነው? አንቲክላይን፣ ወደ ታች ሲሆን ሳይክላይን ተብሎ ይጠራል።
So geographically, the upward ridges folder rock structure is an anticline, and the downward is cycline. It is easy. So the second question is the difference between the highest and lowest temperature is a day is known as dash ይላል ዱናል ኦር ዴይሊ ሬንጅ ነው። በአንድ ቀን ውስጥ ባለው ከፍተኛና ዝቅተኛ የሙቀት መጠን መካከል ያለው ልዩነት ምን ተብሎ እንደሚጠራ ነው እና ዴይሊ ኦር ዱናል ተብሎ ይጠራል። ዱናል ሚንስ ኤ ዴይ ኦር ዴይሊ the difference between maximum and minimum temperature recorded in the single 24-hour period is the dunar range of temperature ተብሎ ስለሚጠራ መልሱ ምንድነው? ዱናል ኦር ዴይሊ ሬንጅ ተብሎ ይጠራል። እና ቀጣይ ቪዲዮ ዩኒት 2 እንሰራለን። ለዚህ ቻናል በድጋሚ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።